ልጆችሽ በጣም ኢትዮጵያ ውስጥ ታዋቂ እንደሆንሽ ያውቃሉ? አዎ አሁን በቅርብ ያውቃሉ። በፊት ግን አልነበረም እና የሆነ ጊዜ ላይ ምንድነው የምሰራው ታውቃላችሁ ስላቸው ምንድነው ስራ የሚመስላችሁ አልኳቸው። እንዳልኩ በቃ እናት ስለመሆን ነው እንጂ ማስበው እዛ ጋር ስላለው ነገር መቼ መንገር እንዳለብኝም አላውቅም። እዛው አክቲቭሊ እየሰራው ስላልነበረ ምንም አያውቁም። በፊት ላይ 6-7 ዓመት እስኪሆናቸው ድረስ ያውቃሉ። ግን እንደዚህ እንዴት ነው ልኩን አላውቀው ነበርና አንድ ጊዜ ያው ምን መሆን ትፈልጋላችሁ የሚል ነገር ትምህርት ቤት ተጠየቁና እንትን መሆን ፈልጋለሁ ሲሉ አንደ ሙያ ደግሞ ቤተሰብ አንተን አይተው ደግሞ እንዲወጡ የምትፈልግበት ጊዜ አለ አይደለ? ምናልባት ደግሞ እኔ ማየት የምድል ብዬ እስከዛ ድረስ በደንብ አላሰብኩትም። ግን እንደማማ መሆን አትፈልጉም አልኩና ምንድነው የምሰራው ግን እኔ ታውቃላችሁ ስራዬን ስላቸው እናት ነሻ አሉኝ። ከዛ አልኩና ደስ አለኝ። እንደ እናት ስለሚያውቁኝ ደስ አለኝ። ምክንያቱም ያንን ነው ስሰል የነበረው። ከዛ በኋላ ግን አሁን ደግሞ ወደ ስራ ደግሞ ስመለስ በስራ ደግሞ የሚያውቁኝ እንደሆን ብዬ ገለጥኩላቸው። እውነት ለመናገር አሁን በእነሱ እድሜ ሆኖ እኔ የሰራሁትን ለማሳየት የሚያስችል ብዙ ነገሮች የሉኝም። አሁን ግን ያውቃሉ በደንብ በኩራትም ያወራሉ። ትምህርት ቤትም ሲሄዱ ሰውም ሲያገኙ ማወቅ ብቻ ሳይሆን አድናቂሽም ሆኑ የሚያደንቀኝም ሰው ፈላጊ ሆኑ። ሰው የኛ ማህበረሰብ ሰው ሲያዩ ኢትዮጵያዊ ምናምን ሲያዩ ማማ ታውቃታለች ማማ ታውቃት ታቂ ኮንች ማማ ቤተክርስቲያን ምናምን ስትሄዱ እንደዛ የሚሉ ይመስለኛል ይላሉ። ያሳፍሩኛል አንዳንድ ጊዜ። እኔ ባል ብትያለሽ እንዴት ይባላል? ምን ችግር አለው እንዴ? ታደንቋታላችሁ ምናምን ተብሎ ሳይባልም እላቸዋለሁ። ዋው አሜሪካ እኮ ልጅ ማሳደግ ትንሽ የራሱ የሆነ ደግሞ አለው አይደል ፈተና። እሱስ እንዴት እያደረገሽ ነው? ጥሩ ነው። እውነት ለመናገር እንደ ፈተና አልቆጥረውም። እንዳልከው ይሄ ከኢትዮጵያ ውጭ ልጅ ስታሳድግ አንደኛው ብዙ ሰው የሚቸገረው የቤተሰብ ገዛ ነው። እኔ እግዚአብሔር ረድቶኝ በዙሪያዬ ብዙ ቤተሰቦች አሉ። የባለቤቴም እናት እህት፣ የኔም ቤተሰቦች እናቴም እህቴም በየጊዜው የመምጣትና የማገዝ በጣም አለኝ። ስለዚህ ፈተናው ብዙ ቀሎልኛል። ግን እንዳለ ደግሞ ልጅ ማሳደግ እንዳልኩ እለት ሁሉ ነገሩ ትምህርት ነውና በእያንዳንዱ ነገር ውስጥ ፈተና ያው አለው። ያው